እና ከሌለች እኔ እሰራለሁ ልሂዳ እዚህ ምን ትሰራለህ እማዬ እናንተ መነጋገር አለባችሁ ከዚህ ተረገመ ሰውዬ ጋር መነጋገር ስለማልፈልግ አሁን ነው ቤት ይለቀው ይወጣል ለምንድን ነው ስርዓት የማይኖርሽ ያንተ ሚስት በመሆኔ በጣም ነው ማፈር ወይዘሮ ሜላት ከረጅም ጊዜ በኋላ ወደ ድርጅቱ ሄዳ ነበር እና ጥሩ ነው ቤት ነበርኩ ከማዬ ጋር ተጣልታችሁ ነው አይደል ባል ነው ብዬ ባስገባው ጭራሽ ልጅ ሆኖልኝ አረፈ ለምን እንደምመለስ ምንም አላውቅም አይ እንደዛ ግን አይመስልም ከተነቃቃንማ ምን ይደረጋል እኔ ደግሞ ሃናን እንደምወዳት ደጋግሜ ነግሬሻለሁ ያና ማንነን ለማስረዳት ስሞክር ለምንድነው ማይገባክ ቆይ ችግሩ ከኔ ነው ከሜላት ልጅ ቤቲ ህይወትን ተጨናንቀን አናሸንፋት ትግላችን ከህይወት ጋር ሳይሆን ከሜላት ጋር መስሎኝ እኔ ማናን ፈልግ አይደለም ወጣት ምን ያደረክ ነው አባዬ ምን ያደረኩ ይመስላል እኔ እኮ የምማረው እዝራን ለማግኘት ነው እኔና እዝራ ነገር ደግሞ አውቅቶለታል ምን እንዴት ያባዬን ስም አታንሽ እኔ ነው እንደዚህ የምትናገሪ ቆይ ግን አንቺ ሴትዮ ጤነኛ አይደለሽም እንዴ ብታያንዬ የዚህ ቤት ወከባ ስልችት ነው ያለኝ ደንበኞቻችን እንዳለ ወደ በቃሉ ሄደዋል እኮ ነው እያሉ ያሉት ግባ አሲር እነዚህ ደግሞ የሚቀልዱበትን ቦታ ያውቁ ግቡ አልኩኝ አይደለም እንዴ ተምቹ ኖላዊ ይቅርበለኝ እንዴ እባክህን ይቅርታ አድርግልኝ ኖላዊ ስለፈጠረ ብለ ፋኖሴ ምን እያደረግሽ ነው ኖላዊ ይቅርታ አድርግልኝ እንዴ ምንድነው አረ ለመድኃኒዓለም ብለሽ ከግሬ ተነሽ ኖላዊ ይቅርታ ካላደረግልኝ አልነሳም ፋኖሴ ተነሽ አልኩሽ እኮ እሺ መጀመሪያ ይቅርታ አድርግልኝና ከዛ እነሳለሁ አረ እባክሽ ተነሽና ተቀመጪ እባክሽን እንዴ ኖላዊ እባክህ ይቅርታ አድርግልኝ ምን ተፈጥሮ ነው ምን አጥፍተሽ ነው ይቅርታ የምትጠይቂኝ ቆይ እስኪ ያጠፋሁት ምን አለ ኖላዊ እስቲ መጀመሪያ ተረጋጊ በይ እንግዲህ አሁን የሆንሽውን ንገሪ ኖላዊ አንተ በጣም ጥሩ ሰው ነህ ታዲያ እኔ ጥሩ መሆን አሁን ከጠየቅሽኝ ይቅርታ ጋር ምን ያገናኘዋል በጣም ትልቅ ስህተት ሰርቻለሁ ምን አድርገሽ አንተ መግፋት አልነበረብኝም ፋኖሴ አንቺ እኮ አልገፋሽኝም ቆይ ከዚህ በላይ ኖላዊ አንተ ባላደረከው ነገር እኮ ነው የገፋውክ አንቺ ያደረግሽው ነገር በሙሉ ትክክል ነው ቆይ የቱ ነው ትክክል እኛ እኮ ሰዎች ነን በሆነስ ታዲያ ሰው ደግሞ ሸክላ ነው መቼ እንደሚሰበር አይታወቅም እንዴ ኖላዊ ምን እያልክ ነው ይኸውልሽ ፋኖሴ ዛሬ እንሙት ነገ እንሙት አናውቅም ግን ደግሞ ስማችን ከመቃብር በላይ እንዲሆን እንፈልጋለን አይደለም እና ስማችን ደግሞ ከመቃብር በላይ እንዲሆን ልጅ መውለድ አለብን እኔ ደግሞ ለዛ አልታደልኩ እንዴ ኖላዊ የሰው ልጅ ስሙ ከመቃብር ላይ እንዲውል ልጅ ብቻ መውለድ ነው እንዲያማራጩ ይኸውልሽ ፋኖሴ አንቺ ገና እንደ ፍሬ ልጅ ነሽ ያደረግሽው ነገርም ለክፋት ሳይሆን ይገባኛል ልጅ ለመውለድ ካለሽ ጉጉት የተነሳ ነው ኖላዊ ይኸውልሽ ፋኖሴ እኔ ልጅ ስለሌለኝ ከፍቶኛ አያውቅም አንዬን ሰጥቶኛል አንቺ ግን በልጅነትሽ ልጅ መውለድ አለብሽ እኔ ልጅ አልፈልግም አንተም ብቻ ነው የምፈልገው እንግዲህ የምልሽን ስሚ ዘርሽን ማስቀጠል ከፈለግሽ ከኔ መራቅ አለብሽ ኖላዊ ተቀየመኝ ነው እንጂ ይሄን ነገር አምናበት እንደዚህ እንደማትለኝ አውቃለሁ እኔ ደግሞ ራስ ወዳድ አይደለሁ ምንም ያህል ወድሽ ደግሞ አንቺ ያለ ዘር እንድትቀሪ አልፈልግም ኖላዊ እኔ በዚህ ሰዓት ልጅ ምን ያደርግልኛል እኔ እኮ የሚያስፈልገኝ ፍቅርና ፍቅር ብቻ ነው አይውልሽ ፋኖሴ ይሄ እውነተኛ ህይወት ነው አምነን መቀበል አለብን እኔና አንቺ ደግሞ መንገዳችን ለየብቻ ነው ወዴት ነው ኖላዊ ኖላዊ ቻው
የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንታውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቅርበናል። የማስታወቂያ አይተው ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ። ቢስ ነው አለው። ምን እሺ የለለ ደብሮሻል? ምንም ዝም ብዬ ነው። አንቺ ልጅ ግን ይሄን ሲጋራ ብትዩ ምን ትሆኛለሽ? እኔ እንጃ ማለት ደግሞ ምን ማለት ነው? ሲጋራውን ብታዩ ምን ትሆኛለሽ አይደል ያልከኝ? እና ያው ትቼው ስለማላቅ ብቶ ምን እንደምሆን አላቅም ብዬ ነው። ጭዌ ጨምረሻል ባክሽ። ጭዌ ነው ብለህ ነው? ይኸውልሽ መክሊት ሲጋራ እኮ ልትመክረኝ ባልሆነ ምን ችግር አለው? አሬ ይደብራል ጆሮ። ምን ነው ደግሞ የሚደብረው? ከጭስ ውጪ ሌላ ዘመድ እንደሌለኝ እያወቅ እንዴት ነው ከጭስ ተፋች የምትለኝ? እና እኔና ተምቹ ዘመዶች አይደለን ማለት ነው? እንደዛ ማለት አይደለም፣ ግን ደግሞ ለረጅም ጊዜ ጠፍታችሁ ነበር። እሱንም አውቃለሁ እኮ ግን ደግሞ ጆሮ በዛን ሰዓት አብሮኝ የነበረው ጎርፌ ነበር። እሱ ደግሞ አሁን ሸቤ ገብቷል። እና እንዴት ነው ተይ የምትለኝ? እኛ አለን እኮ እባክሽን ጭሱ ይቅርብሽ፣ ትሞቻለሽ እኮ። የምኖርለት ነገር ስለሌለኝ መሞቴ ብዙም አያሳስበኝ። መክሊት ጆሮ አረ በኪዲ እየተፋታኝ ችክ ይላል እንዴ? እኔ እኮ ጆሮ ሊድል እንዴ? እሺ በቃ ይቅርታ። ስለ ጮኩብኝ ይቅርታ። ጣጣ የለውም። ይልቅ ፎንቃ እንዴት ናት? መክሊት እሷ ልጅ ግን ሳትፎንቅቂባት አትቀሪ እንዴ? እንዴት? አይ ደጋግመሽ ስለሷ እየጠየቅሽ ነው ብዬ ነው። አንተ ስለሷ ማውራት ደስ ስለሚል እንድታወራ ብዬ እንጂ የራስ ጉዳይ። አረዲ ስቀልድ ነው አረጋዩ። የራስ ጉዳይ አልኩ እኮ። መክሊት ዛሬ ግን ምን ሆነሻል? ምን ሆንኩ? የሌለ እኮ ጓገጭ እያልሽ ነው። ባክ የራስ ጉዳይ እንዴ መክሊት አጭ እንዴ! ኧረ እኔ እኮ ስቀልድሽ እኮ ነው ፎረቀቅሽባት ያልኩሽ። አጭ መክሊት እቺ ልጅ አማታል እንዴ? አጭ መክሊት። ፈተና ግን እንዴት ነበር? ፈተና ትንሽ ከበድ ይላል፣ ግን ሰርቻለሁ። እኔ ምን ኤልያስ ወይ አንቺ እናት እንዴት ናቸው? እናቴ እኔ እንጃ አንቺ። እኔ እንጃ ማለት እንዴት እንደሆነች አላውቅም። እንዴት አትደውላቸውም? አሁን ድምጼን ስትሰማ ስለምታለቅስ አልደውላትም። ለምንድን ነው የሚያለቅሱት? እኔ እንጃ፣ እኔም አልገባኝም። እንዴት ነው የማይገባ ኤልያስ? እንዳልገባኝ ለመሆን ስለፈለኩኝ መሰለኝ። ኤልያስ እናትህን እኮ ልትረዳቸው ይገባል። ሌላ ልጅ የላቸውም። ያላችሁ አይናቸው ማረፊያ እኮ አንተ ነህ። እሱ ሳይገባኝ ቀርቶ ይመስልሻል አንዬ? እና ለምን አትሄድም? አሁንማ እኮ ልሄድ ነው። እውነትህን ነው? አዎ ሀንዬ ልሄድ ነው። ይሄ በጣም ደስ የሚል ነገር ነው። ደስ ይላል ብለሽ ነው እንዴ? እና ከዚህ በላይ ምን የሚያስደስት ነገር አለ? እዛ ሄጄ ሸክም ነው መሆንባት። ይሄ ምኑ ደስ ይላል ሀንዬ? ለላም ቀንዷ ከብዷት እንደማያውቁሉ ልጅም ለእናቱ አይከብድም። የኔ እናት ደካማ ባትሆን ኖሮ ያልሽው ነገር እውነት ነበር የሚሆነው ሀንዬ። እናቴ አሁን ያለችበት ሁኔታ ግን እሷ እኔን ልትሸከመኝ ሳይሆን እኔ ልጦራት ነበር የሚገባው። ቆይ አንተ ለምን እንደዚህ በራስ ተስፋ ትቆርጣለህ? ምንም ነገር ፈልጌ አግኝቼ ስለማላቅ ነው። እስቲ ራስህን ተመልከት። ቆይ አንተ ምን ጎደለ ኤልያስ? ሀኒ እስኪ ቆይ ያለኝን ነገር አንድ ነገር ንገሪ። ጤና አለ፣ በዛ ላይ ደግሞ ገና ወጣት። ይሄንን ያህልማ ተስፋ መቁረጥ የለብህም። ጤና ነው ያለኝ ሀኒዬ። እና ለዚህ ደግሞ ልታመሰግን እንጂ ልታማርር አይገባም። ሀኒዬ አንድ ነገር ልንገርሽ፣ የተሰበረ ልብ ይዞ ከመተኛት የተሰበረ ወገብ ይዞ መተኛት ይቀላል። ምን መሰለ ኤልያስ፣ እኔ እኮ ለማለት ይፈልጋል። ሀኒዬ እባክሽ ከዚህ ርዕስ እንውጣ። በቃ እሺ ይቅርታ። ይቅርታ ያስፈልገው። ደግሞ ወደ ደሴ የምንሄደው አብረን እንደሆነ ታውቃለህ አይደል? ሀና እሱ እኮ እንደማይሆን ተነጋግረናል አይደል? ውይ ኤልያስ ደግሞ ነገር መደጋገም ትወዳለህ። ቆይ ስታቀኝ እኔ ቃሌን ማጥፍ ልጅ ነኝ? እንደሱ ማለቴ ሳይሆን ያው አንዳንዴ
ኤልያስ አሁን ወደ ቤት ተሸኘኝ። እሺ በቃ ይቅርታ። አሁን ወደ ቤት ሸኘኝ። ትንሽ አንቆይም? በቃ እኔ መሄድ አለብኝ ኤልያስ እንሂድ። እሺ በቃ እንሂድ አንቺ። ስማ የዩናይትድ ጨዋታ መቼ ነው? መጣለሁ በኋላ። ዛሬ በከባዱ ነው የምናሸንፈው። ሲጀመር ዘንድሮ ዋንጫው የኛ ነው። እንዴ ዛሬም አለክ? አይገርምሽም? አዎ ዛሬም አለ። ደግሞ ምን ቀረክ? አንቺ ነሻ። እኔ ቀረውክ? አዎ ድንብላል አንቺ ቀረሽ። እስኪ ተወኝ ወንድሜ፣ ኑሮዬን ልኑርበት። መቼም ነው የማልተውሽ። ለምን? ስለምታስፈልጊኝ ነው። እሱ ነገር እኮ አልቋል። አለቀ ምናምን የሚባል ነገር የለም። እንዴት? የሰው ልጅ ታሪክ የሚያልቀው ሲሞት ብቻ ነው ብሎ አልፋየው። ማን? ያሃና አባት ናቸው እንደዛ ያሉት። እሺ አሁን ምን ፈልገህ መጣ? ቆይ ደግሞ ለምንድን ነው ለርግብ ስለኔና ስላንቺ የነገርሻት? ምን አልነገርኳትም ልትይኝ ነው? መንገርማ ነግሬያታለሁ እኮ። እና ታዲያ ለምን ነገርሻት? ምን ነው አስከፋውብክ? እንደሱ ማለቴ ሳይሆን ሲጀመር እኔ አልነገርኳትም። እንዴት አወቅሻት ታዲያ? አላቅም። በቃ እኔ ስላንተ ብቻ ነው የጠየቅኳት። እንደምትወድ ስትነግረኝ ተመለስኩኝ። ቆይ እኔ ላንቺ ሁሉንም ነገር ነግሬሽ የለ እንዴ? ምን ልሁን ብለሽ ነው እርግብ ያለችበት ድረስ ሄድሽው? ዘሪሁን እሷ ስለኔ ስትሰማ እንደሚጎዳት ካሰብክ አንተ ስለሷ ስትነግረኝ ለምን አልተጠነቀቅልኝም? እኔ እሷ ትጎዳኛለች አትጎዳኝም ምናምን ብዬ አይደለም። ተው እባክህ። እውነቴን ነው። ለምን ሄድሽ የሚለውን ለማወቅ ነው። እኔማ አንተን እንድተውልኝ ለመጠየቅ ነበር የሄድኩት። ምን? ቆይ እውነትሽን ነው ድንብላል? ነበር ግን ምን ያደርጋል? ምን ያደርጋል ማለት? ልቀበል እጄ ሰጥቼ ተመለስኩኝ። አልገባኝም። አንተን እንድተውልኝ ልጠይቃት ሲሄድ እሷ ለአንተ ያላትን ፍቅር ስትነግረኝ አሳዘነችኝና ያው እኔ አንተን ለሷ ተውኩላት። ቆይ እናንተ ሰዎች ግን እኔ ዕቃ ነኝ እንዴ እንደዚህ የምትቀባበሉኝ? እኔ ምን አውቃለሁ። ለማንኛውም ቻው ድንብላል። እኔ እኮ ናፍቀሽኛል። ትንሽ እናውራ። ይኸውልህ ዘሪሁን፣ ከዚህ በኋላ እዚህ አካባቢ ባላይክ ደስ ይለኛል። ቆይ እሺ እኔ ምን ባደርጋት ነው የሚሻለው? ፋኖሴ እርግቤ እንዴት ነሽ? ደህና ነኝ ፋኖሴ፣ አንቺ እንዴት ነሽ? ደህና ነኝ እርግቤ። ምን ሆነሻል ፋኖሴ? እኔ ማምን ሆናለሁ ብለሽ ነው? ሲጀመር እኮ ሰሞኑን ስትጠፊ የሆነ ነገር ተፈጥሮ እንደሆነ ገብቶኛል። ምን የተለየ ነገር ይፈጠራል ብለሽ ነው? እኔ ምን አውቃለሁ፣ አንቺ ንገሪኝ እንጂ። እርግቤ። አቤት ፋኖሴ። እርግብ፣ ተለያየን እኮ። እንዴ? ከማን ጋር? ከኖላዊ ጋር። ኖላዊ ማለት ያህና አባት? አዎ ተለያየን። እንዴ? ገና መቼ አብራችሁ ሆናችሁና ነው የምትለያዩት? እንግዲህ የኛ ነገር እንዲሆን አልፎልሻል። ቆይ እሺ ለምን? አፌ ነዋ ይሄ ምላሴ ሰበረው። ምን አደረግሽው? እኔ የምልሽ እርግብ፣ ኖላዊ ግን ልጅ መውለድ እንደማይችል ታውቂ ነበር? ኧረ እኔ አላውቅም። መውለድ አይችልም እንዴ? አዎ አይችልም። እና በዚህ ምክንያት ነው የተለያያችሁት? ሲያቀብጠኝ ነዋ። ልጅ መውለድ ስለምፈልግ አንተን አልፈልግህም አልኩት። ለምን ፋኖሴ? ምን አውቄ። አሁን ላይ ሆኜ ተረጋግቼ ሳስበው ፍቅር እንደሚበልጥ ገባኝና ይቅርታ ጠየቅኩት። እና ቆይ ይቅርታሽን አልቀበልም ማለት? እናማ አንቺ ዘርሽን መቀጠል አለብሽ እና የሚያስፈልግሽ እኔ ሳልሆን ልጅ መውለድ የሚችል ወንድ ነው አለኝ። ቆይ ፋኖሴ፣ ይሄ ደግሞ ምን አይነት ነገር ነው? ምን አውቃለሁ እርግቤ። ፋኖሴ ይቅርታ አድርጊልኝ። ለዚህ ሁሉ ሀዘንሽ ምክንያቱ እኔ ነኝ። አንቺ ደግሞ ምን አደረግሽኝ? አርፈሽ ተቀምጠሽ የነበርሽውን ልጅ ወደ ህይወትሽ መጥቼ በጠበጥኩሽ አይደል እንዴ? እርግቤ አንቺ ደግሞ ምን አድርገሽ ትበጠብጭኛለሽ? እኔ ወደ አንቺ ባልመጣ ኖሮ ከሰውየው ጋር የት ትገናኙ ነበር? እኛ ስለፈቀድን እኮ ምንም የሚሆን ነገር የለም። እሱ ከፈቀደ እኮ የትም ቢሆን መገናኘታችን አይቀርም ነበር። ምን እንደምልሽ አላውቅም ፋኖሴ። ብቻ እንግዲህ አንድ ጊዜ ሆኗል። ይልቁንስ አንቺ ግን እንዴት ነሽ? ደህና ነኝ መሰለኝ። መሰለኝ ደግሞ መሰለኝን እዚህ ላይ ምን አመጣው? እኔም እንዳንቺ ሰው አጥቻለሁ። የምን ሰው ነው እርግብ? ፋኖሴ ዘሪሁን ሌላ ሴት ወዷል። በቃ እኔን አይፈልገኝም። እንዴት? እኔም አልገባኝም ፋኖሴ። በቃ ዘሪሁን የሌላ ሰው ሆኗል።
እርግቤ እስቲ ቆይ ተረጋጊና ያለው ነገር አስረጅኝ። ይኸውልሽ ፋኖሴ እዛ የምኖርበት ቤት ውስጥ በሰራተኝነት የምትሰራ ድንበላል የምትባል ልጅ ነበረች። ይሄው አለሜ። አመሰግናለሁ ድንብላል። ሌላ የምትፈልጊው ነገር አለ? አይ ምንም የለም አመሰግናለሁ። እንዴ ምንድነው ድንብላል? ይቅርታ አለሜ፣ አንድ ጊዜ ላውራሽ? ይቻላል። ቆይ ምንድነው? ማለቴ አረብሽሽም አይደል? ኧረ አትረብሽኝም። ነይ ተቀመጭ። ባለፈው ለታ አንድ ነገር ብለሽኝ ነበር። ምን ብዬሽ ነበር? ውሃ ምንም ያህል ጊዜ ቢጠማሽ መጠየቅ የሌለብሽ ሰዎች አሉ ብለሽኝ ነበር። እና ትክክል ነበርሽ አለሜ። እንዴት ግን ለምን ነበር እንደዚህ ያልሽኝ? አንደኛ ነገር እነዛ ሰዎች በችግርሽ ይሳለቁብሻል እንጂ ሞልቶ ቢተርፋቸው እንኳን ላንቺ ውሃ አይሰጡሽም። እሺ ቢሰጡሽ እንኳን ያንን ውሃ እንደሰጡሽ ለዓለም ሁሉ ነው የሚያወሩት። ወይ ጉድ! ልክ እንደ እርግብ ማለት ነው። ምን ሆነሻል ድንብላል? እርግብ ለዘሪሁን ነግረዋለች። ምኑን? እሷ ጋር ሄጄ እንደነበር ነው። ይሄ እኮ የሚጠበቅ ነገር ነው። እርግብ ማለት የሰውን ድክመት የምትጠቀም እርኩስ ልጅ ናት። ለነገሩ እሷ ምን አደረገች አለሜ? እንዴት እንደዚህ ትያለሽ? ይሄው በቃ እሷ ጋር መሄድሽን ተጠቀመችበት። እኔ ነኝ የቀበጥኩት። መሄድ አልነበረብኝም። ይኸውልሽ አሁን ያለፈው ሁሉም ነገር አልፏል። በቃ ወደፊትም ብቻ ነው ማሰብ። እኔ ምን ወደፊት አለኝና አለሜ? ቆይ ግን ልጁ ማንን ነው የሚፈልገው? እሱማ ከኔ ይልቅ ለእርግብ ነው የሚጠነቀቀው። እንዴት? ለምን ሄድሽ ብሎ ጠየቀኝ። ለምን? ስለሚጨነቅላት ነዋ። ድንብላል እንደዛ ከሆነ የሰው ሰው ነበር ማለት ነው የወደድሽው። እሺ ቆይ አሁን ምን ላድርግ አለሜ? እንግዲህ የሰው ሰው የወሰዳችሁ ሰዎች መልሱ ብለን ሰላማዊ ሰልፍ አንወጣ ነገር ያው መቻል ነው። ምን ማድረግ ይቻላል? አይድሌ እኔ እንደው በምን የተረገመ ቀን እንደተፈጠርኩኝ እኔ አላውቅም። እንዴ ድንብላል ልታለቅሽ ባልሆነ ብቻ አለሜ፣ እኔ እኮ እሱን ማጣት አይደለም የሚያስለቅሰኝ፣ ግን እኔ ተመኝቼ የሚሳካልኝ ነገር ምንድን ነው ብዬ ነው የሚያስለቅሰኝ። ሁሉም ሰው እኮ እንዳንቺ አይነት ጎዶሎ ታሪክ አለው፣ ግን ማልቀስ መፍትሄ ሊሆን አይችልም። ድንብላል አንድ ወንድ ብሄድ ሌላ ወንድ ይመጣል። በቃ አታልቅሺ። እንደውም አንቺን የመሰልሽ ቆንጆ ቀረሽበት። እሺ ይሄ ደነስ። አይዞሽ በቃ ዝም በይ። አንቺንም አስጨነቅኩሽ አይደል? ለኔ አታስቢ፣ ዝም በይ በቃ አንቺ። እሺ ተረጋጊ። እሺ ግን እባክሽ ሁለተኛ እንዳትሰድቢው። አባዬ እየበላ አይደለም እኮ አንዬ፣ ከዚህ በላይ መች በላህና? ቆይ ላጎርሰ እንዲያው። ኧረ አንዬ እየበላሁ ነው እባክሽ ተይኝ። አባዬ አይ አንቺ ደግሞ እንደው አባዬ ፍቅር ግን ከባድ ነገር ነው አይደል? እንዴት? ይሄው ምግብ እኮ ከለከለ። አንዬ ደግሞ ከዚህ በላይ እንዴት ልበላ ነው? ቆይ ለምን ከፋኖስ ጋር ተስማሙ? እስቲ የሞተው ጉዳይ አታንሺ። ለምንድን ነው የሞተው? ስለሞተ ነዋ። ትወዳታለህ አይደል? በወዳትም መንገዷ ላይ ልቆምባት አልፈልግም። እሱ ደግሞ ምን ማለት ነው? ፋኖሴ በጣም ጥሩ ልጅ ናት። እንዴ ጥሩ ልጅ ስለሆነች ማን ነው እናቴ ብትሆን ደስ የሚለኝ? አንዬ እኔን እግዚአብሔር በልጅ ባርኮኛል። ምን እያልክ ነው አባዬ? በወጣትነቴ ወደ ህይወቴ መተሽ አባት አድርገሽኛል። እና ታዲያ ከፋኖስ ጋር ምን ያገናኘዋል? አለመውለዴ ተሰምቶኝ የማያውቀው አንቺ ከጎኔ ስላለሽ ነው። ፋኖሴ ግን የአብራኳ ክፋይ የሆነ ልጅ ያስፈልጋታል። እንዴ እኔም እኮ ለሷ ልጅ
ይሄ ራስ ወዳድነት አይደለም። እኔ መውለድ ስለማልችል አንቺም አትወልጂ ማለት እኮ ነውር ነው። አባዬ ግን እኮ እሷም ትወዳለች። ብትወደኝም ከኔ ጋር መሞት የለባትም። ቆይ ማን ነው እዚህ ምድር ላይ ለመኖር መውለድን ግዴታ ያደረገው? ቃሉ ነው። ቃሉ ብዙ ተባዙ ምድርንም ሙሉአት ነው ያለው። እኔ ምን እንደምልህ አላውቅም። ብቻ ግን ባትለያዩ ደስ ይለኝ ነበር። አሁን ሁሉም ነገር አልቋል። እሷ ግን መቼም የምትረሳ አይመስለኝም። ልጅ ስታገኝ እንኳን የልጇን አባትም ትረሳለች። በጣም ነው ያሳዘነችኝ። በዛ ላይ ደግሞ በጣም ነው የምወዳት። አራህንዬ ወሬውን ተይና ምግቡን እንብላ። እንጀራው ሻገተ እኮ እንዴ! ጦር አለው እኮ የምግብም። እሺ በቃ እንብላ። ብላ አባዬ። ከዚህ ወጥቼ የሚሄደው ወዴት ነው? ይፈልገኛል ያልኩት ዘሪሁን ነበር። ዘሪሁንም ደግሞ ሌላ ህይወት ጀምሯል። እና ከዚህ የምወጣው ለምንድን ነው? ወጥቼስ ወዴት ነው የምሄደው? ወደ ቤተሰቦቼ እንዳልሄድ አባቴ የእህቴን ገዳይ ካላሳየሽኝ ደጄ እንዳትረግጪ ብሎኛል። እኔ ደግሞ የአክስቴን ገዳይ አላውቅም። አክስቴ ግን ምን አይነት ነገር ውስጥ ነው የከተትሽኝ? የህይወቴን አቅጣጫ ሙሉ በሙሉ እንደለወጥሽው ገብቶሽ ይሆን? የማስታውሰው ትላንት፣ የምኖረው ዛሬ፣ ተስፋ የማደርገው ነገ እንደሌለኝ ከንቱ ልጅ አድርገሽ እኮ ነው የሞትሽው። ምን አድርጌሽ ነው? እሺ ቆይ ወዴት ነው የምሄደው? አንቺስ ተገላገልሽ። እኔ ግን አለሁምም የለሁምም ለማለት የማልችልበት ሁኔታ ውስጥ ነኝ። አክስቴ እንደዚህ ሆኖ ደግሞ ትናፍቂኛለሽ። እውነት አክስቴ በጣም ትናፍቂኛለሽ። በአንቺ ምክንያት ቢሆንም ይህ ሁሉ ነገር የደረሰብኝ በጣም ወድሽ እንደነበር የገባኝ አሁን ነው። ነገሮች ባሰብናቸው መንገድ ሄደው ቢሆን ኖሮ ዛሬ ላይ ሌላ ህይወት ውስጥ ነበረ። ግን እሺ አሁን ምን ማድረግ እንዳለብኝ ማንም ይነግረኝ? ወዴት ልሂድ? የት ልግባ? አክስቴ የሆነ ነገር በይ። በጣም ግራ ግብት ብሎኛል። ተስፋ ያደረኩት ዛሬውንም ትቶኛል። ቆይ የት ልሂድ አክስቴ? የት ልሂድ? አንቺ ሰካራም ዛሬ ቁርስ አለቂብንም? እኔ ከየት አምጥቼ ነው መለቅባችሁ? ዲያስፖራ አጎት የለኝ። ያንቺ እጅ ከ10 ዲያስፖራ አይበልጥም እንዴ? መክሊት አሁንም ትሰርቂያለሽ እንዴ? አይ የቤት ኪራይ ሲደርስ ነው የምትሰርቀው። እኔ አልቀለድኩም። ጆሮ ቆይ ስታስበው ሱሴ ስርቆት የሚፋታት ይመስላል? ለምንድን ነው የማይፋቱት? እኛ ተፋተን የለ እንዴ? ስርቆት እኮ ለሱሴ ባሏ ነው። መቼም ነው የማይፋታት። አታ ምን ይመስላል? ስሰርቅ አይተኛል። አንቺ መቼም ቢሆን መስረቅ እንደማታቆም እርግጠኛ ነኝ። ፒስ ነው ይላ አሉ ይመስል። ምን ነው ደብሯል? እኔ እንጃ ደበረኝ እንዴ? በደንብ ነው። ደሞ ልሄድ ነው እያልክ አልነበር እንዴ? እንዴት ልሂድ? እንዴት ልሂድ ስትል ይቺ ሀና ተብዬ ናት። ወይ ዘንድሮ ይቺ ሀና የምትባል ልጅ ደግሞ ምን ሆና ነው? ቆይ እስኪ አሁን ምን አደረገች? ሀና አብረን ነው የምንሄደው እያለች ነው። ወዴት? ወደ ደሴ ነዋ። ምን? እንዴት? ትተኸኝ ከሄድክ እንጣላለን ብላኝ ይኸው ለመሄድ መወሰን አቅቶኝ እስካሁን አለሁ። ቆይ ግን ምን አስባ ነው ይቺ ልጅ? ምን አውቃለሁ በእናትህ። ሀና ደግሞ ማናት? ሱሴ ደግሞ አሁን ሀና ጠፍታሽ ነው ማለት? ፎንቃሽ ምናምን ሆና ነው? እቺ ምርትና ግርዱ መለየት አቅቷት ያጋጨቻቸው እንደዛ ነገር እንዴ? ያጋጨቻቸው ማለት ሀኒዬ እነማንን ያጋጨችው? አንቺ ምንድነው የምታወሪው? አረ እቺ ዝም ብላ ነው። ተዋት እባክህ ይላ። አይ ዝም ብላ እንኳን አይመስለኝም። ተዋት እባክህ። ይቺ ካላጨሰች የምታወራውን አታውቅም። ይልቅ እናንተ ምን አሰብክ? መወሰን አቅቶኛል። እኔ ግን ሀና ባትሄድ በጣም ደስ ይለኛል። ለምን? አላውቅም። ብቻ ግን ባትሄድ በጣም ደስ ይለኛል። አሁንስ ምን እንደማረጉላ ግራ ገብቶኛል። ቆይቻ ሀና ግን ምን አይነት ልጅ ናት? ጆሮ ምን አድርጓት ነው እንደዚህ የምታሰቃየው? ሂድዬ ልወቃት ብቻ። መቼም ነው የማልፈታት። በጆሮ ላይማ አቀልድበትም። የት ሄድኩ? አራለሁ እና እንንቀሳቀሳ። እንደውም እኔና አንቺ እንቁ ሰው እነዚህ እዚሁ ደቅ ብለው
ይላቀሱ። ቆይ ግን የት ነው የምንሄደው? ከእኔ ጋር ከሆነ ሲኦልስ ቢሆን ይደብርሻል እንዴ? ጅል በላውን እንሂድ። ይሚ ቻው በቃ። ድንብላል። ውይ ዘሪሁን፣ ማነው ደግሞ ዘሪሁን? ውይ የምን ዘሪሁን? ዘሪሁን አልሽ እኮ። ማን? አንቺ? አዎ። ግን ምን ሆነሽ ነው? ተሳስተሽ እንዳይሆን አለሜ። አዎ ዘሪሁን ብለሻል፣ አልተሳሳትኩም። እንደው ይሄ የተረገመ ልጅ የልቤ አንሶት ጭራሽ ምላሴ ላይ ተጠመጠመ። ምን ነው አለሜ ሳቅሽ? ገርሞኝ እኮ ነው። ምኑን የገረመሽ? ፍቅር ምላስ ላይ እንደሚቀመጥ አላውቅም ነበር። ያልተያዘ ሰው አሉ። አንቺ ምን አለብሽ እናቴ? ደንብላል። ይብዛም ይነስም ሁሉም ሰው የራሱ የሆነ ችግር አለበት። አንቺ ምን አለብሽ አይባልም። እኔ እኮ እንደዚህ ለማለት ፈልጌ አይደለም። ቆይ ምን ሆነሽ ነው ግን? ያው ልቤ ላይ እየተሽከረከረ አልወጣልኝ ለማለት ነው። ማ ዘሪሁን? አዎ ዘሩ ይጥፋና። አፈር ልብላና ሰደብኩት። ኧረ ተይ ደንብላል፣ ምን እያደረግሽ ነው? ምን አደረግኩኝ? ቆይ አንቺ የማይፈልግሽን ሰው በመፈለግ ለምን ጊዜሽን ታጠፊያለሽ? አይ አለሜ፣ እንደው ወድጄ መሰለሽ? ደንብላል፣ ከአንዳንድ ትርጉም አልባ ጉዞዎች መዳረሻቸው የታወቀ ውድቀቶች ይሻላሉ። ደግሞ ይሄ ምን ይሉት ቋንቋ ነው? ማለቴ ለምን በማውቀው ቋንቋ አትነግሪኝም? ሁሉንም ነገር በጊዜ ማወቅሽ ለአንቺ በጣም ጥሩ ነው። አሁንስ ምነው እውነታውን ባላወቅኩ እያልኩ ነው። ለምን? እኔ ይሄን ያህል ከባድ መሆኑን መቼ አውቄ? የፍቅር ክብደቱ የሚታወቀው አብሮ በሆንሽበት ሰዓት ሳይሆን ያቺ ክፉ የመለየት ጊዜ በመጣች ቀን ነው። ያም ቢሆን ግን መጋፈጥ አለብሽ። እንዴት ብዬ አለሜ? እንደው ዓለም እኮ ነው የተገለበጠብኝ። ውይ ደንብላል፣ ደግሞ ያም ወንድ ሆኖ ነው እንደዚህ የምትሆኝለት? አንቺ ደግሞ እንደው ፍቅር ደግሞ ሰው ያማርጣል እንዴ? እኔ ባንቺ ቦታ በሆን ግን ምን እንደማደርግ ታውቂያለሽ? ምን ታደርጊ ነበር? አልፈልግሽም ሲለኝ ምን እንደምለው ታውቂያለሽ? ቀረውብህ፣ የማንም ልቅምቅም የሰው ልክ አያውቅም ብዬው ነበር የምመጣው። አይ አለሜ፣ እንደው እሱ መች ጠፋኝ ብለሽ ነው? ችግሩ ግን ዘሪሁን ልቅምቃሚ አይደለም። ኦ ቆይ ልጅቷ ምን ሆናለች? የምትሰሚኝ ከሆነ ስሚኝ። በቃ ያንቺ ያልሆነን ሰው መፈለግሽን አቁሚ። አለሜ እንደው በፈጠረሽ እንደዚህ ቆጣ ብለሽ ልቤን አስደንግጭ ውስጥ። እምቢ አለኝ እኮ። በአንቺ እየቀለድሽ ነው እናቴ። ምግብ ይዘሽልኝ ነይ። እሺ አመጣለሁ። ምን እሺ? ምንድን ነው አፍሽ? ምን ሆነብህ? ጨጓራሽ ስፋቱ አየሁት እኮ። ደነዝ ሙድ ይዘህ ሞታል። አሁን እባክህ እየደበረኝ ነው። ሲጋራ ካለ ወይ በለኝ። ቀልደኛ። ቢኖረኝ ለራሴ ገዝቼ አላጨስም። ችጋራ ጆሮ ጋር ብሆን ይሻለኝ ነበር። ከማ ከዛ ከጆሮ እኔ ዲያስፖራ ጎት ያለኝ አልሻል? ያንተ ጎት ስሙ ብቻ ነው የተረፈ። መላ ወፍ እዚህ ጋር እንጀራ ትበይበታለሽ። እዚህ ላይ እኮ ይሄ ላይ እንዴት ናችሁ? እንዴት ነሽ ንግስታና? አለሁ። በሰላም ነው? ምኑ? እዚህ የተቀመጣችሁት? እዚህ ጋርም እኮ ሰው አለ። ሰላም አይባልም እንዴ? በጣም ይቅርታ የኔ ቆንጆ። ይሄን ያህል ቆንጆ ነኝ እንዴ? እንዴ እና በጣም ቆንጅዬ ነሽ። ኧረ ተምቹ ምን አስባ ነው የምታሞጋግሰኝ? ልታገባሽ ጅል ራሷን አትጠይቂያትም እንዴ? ታዲያ ቀስ ብላ አትናገርም እንዴ? ምን ያስጮሃል? እንደዚሁም ነግሬሽ አልገባሽም ደነስ። ቆይ የኔን ጥያቄ ላለመመለስ ነው አንዲ የምትጨቃጨቁት? ምን ጠይቀሽኝ ነበር? እዚህ ምን ትሰራላችሁ ብዬ ነበር እኮ። አሁን ቆይ ጥያቄ ጠፍቶብሽ ነው ይሄን የምትጠይቂ? ማለት የተስደቅብን ምን ልዩነት አለው? ላይፍ ነው። አስቀየምኩ መሰለኝ፣ ይቅርታ። ይልቅ አንቺ በሰላም ነው? ምኑ? በዚህ ሰዓት ከቤት የወጣሽው? ምን ባክ ፋኖሴን ላገኛት ልሄድ ነው። ፋኑስ ማለት የፋያው ቺክ? አዎ
እሷ ልጅ ግን ፋያውን ድንግልናቸውን በልታ ላሻለቻችሁ አይደል? አንበሳ ናት። ተምቹ ደግሞ የምትቀልድበትን እንኳን አታውቅም እንዴ? ወናቴን እኮ ፋያው ክንፏ እንደተበታ ዶሮ ኩምሽሽ ብለው ሲያሳዝኑ። ወሬኛ በሉ በቃ እኔ ልሂድ። ቻው ቻው። አንተ ሀና ስትል ሰማሁ ልበል? አዎ ምን ነው? ሀና ማለት እሷ ናት እንዴ? ማለት ትተዋወቃላችሁ? ጆሮ የፎነቀቀባት ማለት ነው። አዎ እሷ ናት። ቆንጆ ናት አይደል? አሁን እቺ ምኗ ነው የሚያምረው በኪድዬ? አረ ላሽ ሱሴ መልኳ እንኳን ምንም አይወጣላት። አረ በኪድዬ አውራጣት እኮ ነው የምታክለው። እስቲ በእናትህ ተምቹ አስረግዛትና ኡኡ አስብላት። እሷን አስረግዤ ጆሮ ይግደለኝ እንዴ? አቦ ሙድ አትያዝ። የምሬን እኮ ነው። አስባታል። በዚህ ቁመቷ አርግዛ የሲኖ ጎማ እኮ ነው የምታክለው። እየሄደች ሲሆን እየተሽከረከረች ነው የሚመስለው። ይኸውልሽ እንደዚህ ሙድ ስትይጅባት ጆሮ ከሰማሽ ግን ይገልሻል። ገና ሶጋት ምን እንደሚያደርግ እናያለን። ማለት ለምረው ደግሞ የምትወጊያት? ስቀልድ ነው እባክህ። ለማንኛውም እኔ ቡሌም ጭስም እፈልጋለሁ። የሆነ መልአክ አለ ደግሞ ጆሮ ጋጩለት እስቲ። ማ ጆሮ ይሄ ችጋራም ይኖርዋል ብለሽ? ለማንኛውም ግን እስኪ ልደውልለት። አዎ በልተናል። እንዴ እኔ ታባቴ ያመጣለሁ። ኤላ ነው የጋበዘኝ። እንዴ ለማንኛውም እናንተ ነው እሱ ራሱ ይጋብዛችኋል። አየኝ ነው በቃ። አና ተምቹ ናቸው። ኑና ኤላ ይጋብዛችኋል አልኳቸው። አውቄያለሁ ማለት ኤላ ቡና ይምጣልን አይደል? አዎ ቢመጣ ደስ ይለኛል። አንተ ታዛለህ፣ እኔ በላለሁ። አንተ ታዛለህ፣ እኔ ጠጣለሁ። አይ ኤላ አይ እንዴት እንዳሳዘንክ። ጆሮ ደግሞ አትቀልድ እስቲ። ማነሽ? እስኪ አንድ ጭንቅላት የሚያነቃ ቡና ስጭን። ጆሮ። አቤት ኤላ። እኔ የምልህ ምን ትመክረኛለህ? ማለት በሀና ጉዳይ ምን ትመክረኛለህ? ኤላ ከኔ ምክር እየጠበቅ ማለት ነው። ለምንድን ነው የማልጠይቀው? እንዴ ጆሮ ነኝ እኮ አጋኛል። ጆሮ ነገሮችን እንዴት እንደምታይ የማይገባኝ መስሎህ ነው? ማለት እንዴት ነው የማያቸው? ማሰብ ስለማትፈልግ እንጂ ካሰብክ ጥሩ ሀሳቢ እንደሆን ካውቃለሁ። ኤላ ሰው ተሳስተ መሰለኝ። ጆሮ ቆይ በሀና ጉዳይ ምን ትመክረኛለህ? አትውሰዳት ማለት በቃ የሰው ነገር የሰው ነው፣ ይቅርብ። ምን እያልክ ነው ጆሮ? ገብቶሃል እባክህ ኤላ። ግን እኮ እኔ አይደለሁም እኮ እንሂድ ያልኳት። ቆይ ግን ኤላ አሁን ሀና ያንተን ደስታ ማየት ማችል መስሎ ነው? እንዴት ማለት? አብርሃ በመሄዷ ሀና ደስተኛ እንደምትሆን ታውቃለች እና ለዛ ነው አብራ ልትሄድ የተነሳችው። እኔ ግን እንደዛ አይመስለኝም። እና እንዴት መሰለ? እዚህ ካለው ግርግር ማረፍ ስለምፈልግ ነው መሄደው አለች። እሷ ያለችን ሳይሆን አንተ የመሰለን ነው የጠየቅኩ። ጆሮ እኔም እንደዛ ነው የመሰለኝ። ሳይ ግን ያመንክበት አልመሰለኝም። እንዴት? ይኸውልህ ኤላ ሀዘንክን ለነገ አታስቀምጥ። አልገባኝም። በሀና ተስፋ መቁረጥ አቅቶህ ነገ ነገ እያልክ እኮ ነው። እንደዛ ነው እንዴ የሚመስልህ? የሚመስለኝ ብቻ ሳይሆን እየሆነም ያለው እሱ ነው። ቆይ እና ታዲያ ምንድን ነው ማድረግ ያለብን? ሀዘን ባደረ ቁጥር ሌላ ሀዘን ነው የሚወልደው። ስለዚህ ሀዘንን ባጭሩ ቋጨውና ነገን በነፃነት ኑር። ግን እኮ በሀና ላይ ለረጅም ጊዜ ተስፋ ሳረግ ቆይቻለሁ። ታዲያ እንዴት ነው በአንድ ያውን ተስፋ መቁረጥ የምችለው? ቆይ እንዳትተዋት ምንድን ነው የያዘክ? እንዴ ተውኳት ማለት እኮ ያለፈው የተስፋ ጊዜ ባከነ ማለት ነው። እንደማይሆን እያወቅ ተስፋ ማድረግ ምን ያህል እንደሚጎዳ ጠንቅቄ ነው የማውቀው። እንዴ እና ነገሩን ካወቀው ለምንድን ነው ተዋት የምትለኝ? ብዙ ዋጋ ከፍያለሁ፣ ብዙ ጊዜ ፈጅቼበታለሁ እያልክ ለአንተ ባልሆነ ነገር ጊዜን ባታባክን ጥሩ ነው። ጆሮ አለሜ ያለው እኮ ሀና ጋር ነው። እንደማይሆን እያወቅኩም ተስፋ እያደረኩ ብኖር ይሻለኛል። ኤላ ደስታ ያጣበትን ቦታ ደስታ መፈለግ ትርፉ ድካም ነው። ይሄ ደግሞ ማለት ሌላ ህመም መጨመር ነው። ወይኔ ኤልያስ
ትክክል ነህ። አንዳንዴ ልብ የወደደውን ነገር መንጠቅ በጣም ከባድ ነው። ፈጣሪ እንጀራ ልጅ የለውም። አንዳንዴ የምትወደውን ነገር በመንጠቅ የምትጠላውን ነገር እየሰጠቅ ይከሳል። አይ ጆሮ፣ መተው እንደ መምከር ቀላል ቢሆን ደስ ይለኝ ነበር። ካጠፋው በጣም ይቅርታ። ምከሬ ስትለኝ እንጂ ካንተ የተሻለ እውቀት ኑሮኝ አይደለም። ይቅርታ ጆሮ፣ እንደሱ ለማለት ሳይሆን ለመተው ማሰቡ በጣም ከባድ ስለሆነ ነው። ፒስ በቃ በጣም ይገባኛል። ቡናውን አታመጣውም እንዴ? አንተ እውነትን እኮ ነው። ቆይ አይደለ ማነሽ አንቺ ቡናውን አታመጪውም እንዴ? ነው ከነ ጀበናው ነው የምታመጪው? አልፈለግሽም ነው? መተው እንደ መምከር ቀላል አይደለም አልከኝ። ትክክል ነህ። መተው እንደ መምከር ቀላል አይደለም። እንደውም ፋዘርዬ ምክርና ቡጢ ለሰጪው ቀላል ነው የምትለውን ሰሞኑን ካፋቸው አልጠፋች አባባል አለቻቸው። እውነታቸውን ነው። መተው እንደ መምከር ቀላል ቢሆን ኑሮ አንተ እንዳፈቀር ካሳውቅ እኔ ሀናን ማፍቀሬን አቆመው ነበር። እውነትን ነው። መተው እንደ መምከር ቀላል አይደለም። እኔ ላደርገው የከበደኝን ነገር ነው አንተ እንድታደርገው እየመከርኩ ያለሁት። አይ ጆሮ፣ ኧረ ተይ ሀኒቾ፣ ትንሽ የሚበላ ነገር እንኳን ላቅርብልሽ። ውይ አሁን እንኳን በቃኝ። ባይሆን ስሄድ እበላለሁ ካልሽ እሺ እናቴ። አንቺ ግን እንዴት ነሽ? አለሁልሽ። አንቺስ? አለሁ። መኖር ከተባለ ፋኖሴ፣ አባዬ ለራሱ ተረብሾ አንቺንም ረበሸሽ አይደል እንዴ? ሀኒዬ፣ እሱ ደግሞ ምን አደረገ? ላይ ጠቅምሽ ነገር ወደ ህይወትሽ መጥቶ በጠበጠሽ። አይ ሀኒዬ፣ ሰው ሆኖ ማይጠቅማለ ብለሽ ነው? ቢሆንም አንዳንድ ነገሮች ያለ ቦታቸው ከተገኙ ትርፋቸው ስቃይ ነው ሀኒዬ። እሱም እኮ ቢሆን አላጠፋው። እሱም አላጠፋም፣ ላንቺ አስበው ነው። ያው አለ አይደል? ግን ደግሞ ምን ያህል እንደምፈልገውም ደግሞ አልገባውም። አባዬን ያልገባው? አዎ አልገባውም። እንዳይመስልሽ አባዬ ያንን ሳይረዳ ቀርቶ አይደለም። እና ታዲያ ከተረዳኝ እንዴት ነው ልጅ በሚል ተልካሻ ምክንያት እኔን የሚርቀኝ? አይ ፋኖሴ፣ ከሱ ይልቅ እኮ ልጅ እንደሚያስፈልግሽ ስለገባው ነው። ቆይ እንዴት ነው እንደዛ የሚያስበው? ፋኖሴ፣ አባዬ እኮ ህይወት የሚበቃትን ያህል ገርፋ ያስተማረችው ሰው ነው። እና ቢሆንስ? ለአንድ ሰው ልጅ ምን ማለት እንደሆነ ጠንቅቆ ያውቃል። አባዬ ሳይወልደኝ እንዴት እንደሚሳሳልኝ አይተሻል አይደል? ያው ይሄን ቃል መናገር ባልፈልግም ላንቺ ለማስረዳት ብዬ ነው። ሀኒዬ፣ እስኪ ቆይ አንቺ ራስሽ ስታስቢው ከኖላዊ ልጅ የሚበልጥብኝ ይመስልሻል? እሱ ዛሬ ነው። ዛሬ ማለት ነገ አብራችሁ መኖር ስትጀምሩ ሰው መጀመሪያ የሚጠይቅሽ ልጅ ነው። አንቺ መውለድ ካልቻልሽ ደግሞ ማህበረሰቡ ወንድ ልጅ ሳይሆን ሴት ልጅ ነው ተጠያቂ የሚያደርገው። እሱ መች ጠፋኝ ብለሽ ነው? ፋኖሴ፣ መኖርና ማወቅ እኮ ይለያያል። አባዬ ከአብራኩ ክፋይ ልጅ አግኝቶ የልጅን ፍቅር በደንብ ባያውቀውም በልጅ መቀጣትን በደንብ ያውቀዋል። ሀኒቾ፣ እሱ ነው አይደል እንደዚህ እንድትላከሽ? ኧረ አይደለም። እንዴት እንደዛ አልሽ? እርግጠኛ ነኝ አሁን የተናገርሽው ንግግር ያንቺ አይደለም። አገላለጹ ያባዬ ነው፣ ግን ደግሞ ሀሳቡ የራሴ ነው። ደግሞ እሱ አላከኝም። እሺ ብቻ ምንም ይሁን ምንም ከምንም በፊት ነው ላዊ ቀድምብኝ ነበር። ጥሩ ቀን ነበር ለማለት እስከሚመሽ መጠበቅ ያለብን አይመስልሽም? አዎ። እና አሁንም አባዬ ትክክል ነው አይደለም ለማለት ነገን ብናየው መልካም አይመስልሽም? እኔ እንጃ። ብቻ ግን ዝም ብዬ ሳስበው ነገ ሁሉ እያስጠላኝ ነው። እንዴ ፋኖሴ፣ እንደሱ አይባልም እኮ። ነጋችን የሚሰራው አብረውን ባሉን ሰዎች ሳይሆን በራሳችን ጥንካሬ እኮ ነው። ምን እያልሽ ነው ሀኒ? ያንቺ ነገ የሚስተካከለው እኮ አባዬ ስለቀረበሽ ወይም ስለራቀሽ አይደለም፣ አንቺ በገነባሹ ልክ ነው። እኔ ምን እንደምልሽ አላውቅም። ብቻ ግን በዚህ ሰዓት ስለ ኖላዊ ባናወራ ደስ ይለኛል ካልሽ እሺ። እንዴ ሀኒ፣ የሆነ እኮ ቆሎ ነገር አለ። ባይሆን እሱን ላምጣና እሱን እየቆረጠምን እንጫወታለን። እሱ ሳይሻል አይቀርም። አፍ ስራ ሲፈታ እኮ ነው የሆነ ያልሆነ ነገር የሚቀባጥረው። በቃ እሺ፣ መጣሁኝ። እሺ ዘርዬ፣ ስለመጣ በጣም ነው ደስ ያለኝ። ይቅርታ አደረግሽልኝ አይደል? አንተ እኮ የተናገርከው በሙሉ ትክክል ነው። አይ ትክክል ቢሆንም ግን እንደዛ ልናገርሽ አይገባም ነበር። ዘርሽ በጣም ጥሩ ልጅ እንደሆን ካውቃለሁ። ደግሞ በጣም ነው የማመሰግንህ። እኔም ይቅርታ ስላደረግሽልኝ አመሰግናለሁ። ይልቅ እስኪ ስለ ድንብላል ንገረኝ። ምን ልንገርሽ? እኔ እንጃ። ድንብላልን እኮ ከኔ በላይ አንቺ ነሽ አብረሻት ይኖርሽው። አብሮ መኖር መተዋወቅ ነው ብለህ ነው? አላወኩም፣ ግን ብቻ ምን ልንገርሽ ብዬ ነው። ዘርሽ ትወዳታለህ? ትወዳታለህ? ትወዳታለህ ቃሉ ራሱ ያንሳል። በጣም
በጣም ነው የሚጎዳት። እሺ እኔንስ ማለት ትወደኛለህ? ነበር ማለት አሁን ጠልተኸኛል ማለት ነው? እንደሱ አላልኩም። እና እኔን ካልጠላህ እንዴት ድንብላልን ወደድካት? አንድን ሰው ለመውደድ የግድ አንድን ሰው መጥላት አለብኝ ማለት አይደለም። ድንብላልን ለመውደድ እኮ አንቺን መጥላት አይጠበቅብኝም። ዛሬውን በአንድ ጊዜ ሁለት ሰው ማፍቀር ይቻላል እያልከኝ ነው? ምናልባት አንዱ ከሌላው ጋር ሲወዳደር ስሜቱ ሊለያይ ይችላል እንጂ እንደዛም ይቻላል እኮ። እኔ እያልክ ያለው ምንም ሊገባኝ አልቻለም። ይኸውልሽ እርግብ፣ አንቺ በጣም ጥሩ ልጅ ነሽ፣ ግን ደግሞ በዚህ ሰዓት እኔ የምመርጠው ከአንቺ ይልቅ ድንብላል። ቆይ እንዴት? ይኸውልሽ እርግብ፣ ልቤ አሁን ላይ እየነገረኝ ያለው ከአንቺ ጋር ሳይሆን ከድንብላል ጋር ደስተኛ እንደመሆኑ። ስለዚህ ልቤ የሚሰጠኝን ደስታ መግፋት አልፈልግም። ቆይ እኔስ ከዚህ ስወጣ ተስፋዬ ማን ነው? ተስፋሽ እኔ ሳልሆን የፈጠረሽ ነው። ሁሉንም ነገር ቢሆን ከሰው ሳይሆን ከፈጠረሽ ጠብቂ። ለማንኛውም እኔ ልጅ ቻው በቃ። ይህን ያህል መብሰልህን ግን አላውቅም ነበር። እንዴት? ቅድም የተናገርካቸው ቃላቶች እስካሁን በአይምሬ ውስጥ እየተመላለሱ ነው። ኤላ፣ እኔ እኮ የተናገርኩትን ነገር አላስታውሰውም። ወንፊት በለኝ። አይመስለኝም። እንደው አነጋገር ከልምድ የተገኘ ሳይሆን ከህይወት የተቀዳ ነው ይመስለኝ። እሱ ደግሞ ምን ማለት ነው? ጆሮ፣ የምታቆም ብቻ ሳይሆን እየኖርክ ያለውን ህይወት ራሱ የምታወራ ነው ይመስለው። ኧረ እኔ እንደዚህ አይነት ህይወት ኖሬ አላውቅም። ጀማው፣ እዚህ ተቀምጣችሁ ነው እንደምታስለፉ? ካፌ ስትቀሩ እኮ ወጣል። ተምቹ ነዋ ወደዚህ ወደዛ እያደረገኝ እኮ። እንዴት? ወደዚህ እየመጣን እያለ ፎንቄ ምናምን ልጠይቃት ብሎ ሸቤ ሄደ። ገባኝ። እርግብን ሊጠይቅ መሆኑ ነው። ስማ ደግሞ ፎንቃን እኮ ክላም አደረኳት። የማን? የኔን? አው ግን ያን ቆንጆ የምትባል አይነት አይደለችም። አንቺ መክሊት ምንድን ነው የምታወሪው? እንዴ ምን እሺ ነው? በቃ ከተባተተ ነው። አሁን በተናገርኩት ነገር በጣም እርግጠኛ ሆንኩ። እንዴ ኤላ ባካቷሽ፣ ያቺ ማን ነበር ስሟ? ጆሮ፣ ምን እያልክ ነው? ተዋት እንጂ ታውራ። ቀውስ ናት እኮ የምታወራው ምንም አታውቅም። እንደዛ አይመስልም። ያንተ አደነጋገጥ ራሱ እኮ ነገሩ እውነት እንደሆነ ይናገራል። ኤላ፣ እኔን አታምነኝም? አንቺ ደግሞ ተነሽና ከዚህ ጥፊ። እንዴ ምን እሺ ነው? ወዴት ነው የምጠፋው? በቃ ተነሺ። እንዴ ተነሽ አልኩሽ እኮ። እንዴ ጆሮ፣ እስከ መቼ ነው ደብቀ? አንቺ መክሊት ምንድን ነው የሚያቅለበልብሽ? አሁን ከዚህ ሰፈር ጥፊ ጥፊ። እንዴ እኔ የምልህ ልጅቷ ግን እንዴት ናት? የቷ ልጅ? ያፈቀርካት ልጅ ናታ። ቆንጆ ናት አይደል? በጣም ቆንጆ ናት። እኔ የምልህ ከሀንዬና ከሷ ግን ማን ይበልጣል? ምን ነው ደነገጥክ? ከሀንዬ ከእግሯ አጣቢያ አትደርስም አይደል? አይ አይመስለኝም። እንዴት? በቁንጅና ከሀና ጋር ተመሳሳይ ደረጃ ውስጥ ያሉ ይመስለኛል። እኔ የምልህ ልጅቷን ያውቃታለሁ? ይርታ የላ እኔ መሄድ ሳይኖርብኝ አይቀርም። እንዴ ወዴት ነው የምትሄደው? ጤነኛ አይደሉም እንዴ እነዚህ ልጆች? ይሄ ልጅማ የሆነ ነገር እየደበቀኝ ነው። አባባ እንዴት ነሽ የኔ ልጅ? አለሁ እግዚአብሔር ይመስገን። እርስዎ እንዴት ኖት? ይመስገን። ምን እግር ጣለሽ? ሀንዬ እኮ እዚህ ያለች መስሎኝ ላስደነግጣት ነበር የመጣሁት፣ ግን አልተሳካልኝም። ሀንዬ ቆየሽ ከወጣች? የት ሄደች? እኔ እኮ ወደ እናንተ ወደ ቤት የመጣች መስሎኝ ነበር። አይ ምናልባት ቤት ልትሆን እኮ ትችላለች። እኔ ከቤት አይደለም የመጣሁት። እንኳን መጣሽ እናቴ። እንደውም ቤታችሁ ልመጣ እያሰብኩ ነበር። ምን ነው
ነው አባባ? ምን ሆነዋል? አንቺ ደግሞ በጣም ጥሩ ልጅ እንደሆንሽ አውቃለሁ። ሀንዬ እህትሽ መሆኗን ሳታውቂ ራሱ በጣም ተወጃት ነበር፣ ተዋደዱ ነበር። ሀንዬ እኮ የምትወደድ ልጅ ናት። እና ልጄ አሁንም አደራ ልሰጥሽ ነው። የምን አደራ? ሀንዬን አደራ። ምን እያሉኝ ነው አባባ? የኔ ልጅ ወደ ደሴ ልሄድ ነው። ለምን? ሀገሬ እኮ ደሴ ነው። እንዴ ብትሆንስ? አሁን እኮ እዚህ መኖር ጀምራችኋል። እዚህ መኖር ጀመርን ማለት እኮ እዚህ እስከ መጨረሻው እንኖራለን ማለት አይደለም። እና እስከ መጨረሻው ነው የሚሄዱት? አዎ የኔ ልጅ፣ አዲስ አበባን እስከ መጨረሻው ነው መሰናበታት። እና ሀንዬንም ይዘዋት ነው የሚሄዱት? አንቺ ደግሞ ይዣት ብሄድ አደራ ሰጥሽ ነበር። አልገባኝም። ሀንዬ ሳታውቅ ነው የሚሄደው። ለምን አባባ? ሀንዬ መሄዴን ካወቀች እኔም ካልሄድኩ ነው የምትለው። ሀንዬ ደግሞ እናንተ ጋር ነው መኖር ያለባት። እርስዎ እንደሚሄዱ ካወቀች መቼስ እሷ መንገዷ አይጠፋት፣ ተከትለውት ትመጣ የለ? ያ እንኳን እናንተም አብራችሁ ስለምትመጡ አብራችሁ ትመለሳላችሁ። እኔ ግን ምን እያሉ እንደሆነ ምንም አልገባኝም። ይኸውልሽ የኔ ልጅ፣ ሀንዬ በጣም ስስ ልብ ነው ያላት። እንዳትጎዳ ብዬ ነው ላንቺ አደራ የሰጠሁሽ። እኔ ምን አደርግላታለሁ ብለው ነው አባባ? እርስዎ ግን ባይሄዱ በጣም ጥሩ ነው። አያይ የኔ መሄድ እንኳን ግዴታ ነው። እኔ እንጃ አባባ፣ ምን እንደምሎት ምንም አላውቅም። ግን የሀንዬን ነገር ምንም ችግር የለውም። እህት ያደለች እጠብቃታለሁ። አመሰግናለሁ የኔ ልጅ፣ እግዚአብሔር ያክብርሽ። አባባ በቃ ሀና ከሌለች እኔ ልሄድ። ምኑ ልጄ፣ ትንሽ ሳትጫወቺ? ምን እሰራለሁ ብለው ነው? ሰላም ያውሉ። አንተ ግን እርግብ ጋር ምን ልታደርግ ነው የሄድከው? ይቅርታ አልጠይቃት። ለምን? ባለፈው እንደዛ ማድረግ አልነበረብኝም እባክህ። በቃ ለሱ ብቻ ነው የሄድከው? ከዚህ በኋላ እኔ ላይ ተስፋ ማድረግ እንድታቆም ነገርኳት እኮ። ለምን? አሁን ላይ ልቤ እያለኝ ያለው ድንብላል ነው እንጂ እርግብን አይደል። ድንብላል እኮ አልፈልግም ብላለች። ባትፈልገኝም ችግር የለውም። እሷን እየፈለግኳት እሞታለሁ እንጂ ድጋሚ ከእርግብ ጋር አልመለስም። ባላው አታ ኧረ ድንብላል መጣችልኝ። እዚህ እንደሆነ በምን አወቅች? እና ደውላልኝ ነግሬያት ነበር እዚህ እንደሆነ። ዘርዬ ምን ልታደርጊ መጣሽ? አንተን ፈልጌ ነው። ለምን? ናፈከኝ። ኧረ እባክሽ ተይ እንጂ ናፈኩሽ? ይኸውልህ ዘሪሁን፣ አሁን ያላንተ መኖር እንደማልችል ገብቶኛል። ምን? እኔ አየር አይደለሁ። ለምንድን ነው ካለ እኔ መኖር የማችው? እኔ እንጃ፣ ግን ለምንድን ነው ከአንተ ከራኩኝ የምሞት እየመሰለኝ ያለው? ታሾፊያለሽ እንዴ? እባክህ ይቅርታ አድርግልኝ። እኔ አንተን ብቻ ነው የምፈልገው። እኔ ደግሞ አንቺን ሳይሆን እርግብን ነው የምፈልገው። ውሸትክን ነው። እኔን ነው የምትፈልገው። አባውን አትረብሽኝ። እኔ አልፈልግሽም ድንብላል። ዘሪሁን ድንብላል፣ በቃ አልፈልግሽም አልኩሽ አይደል እንዴ? ሂጂልኝ በቃ። አንተ ምን ማድረክ ነው? ምን አደረኩኝ? አንተ ልጅ ግን ያማሃል እንዴ? አሁን እዚህ ቁጭ ብለን እኮ እሷ ከመምጣቷ በፊት ምርጫ ድንብላል እንደሆነች እየነገርከኝ ነበር። አሁን መጣ አንተ ስታወራ ለምንድን ነው የምትገፋት? እየፈለጉ አለመፈለግ ምን ማለት እንደሆነ ትየው እንዴ። ተምቹ በጣም ትልቅ ስህተት እየሰራ እኮ ነው። ተዋት እባክህ። አንዱ ለቀን ትጨነቅና አታረቃት። አንተማ እየጨለልክ እኮ ነው። እሷ ቢያንስ አታሳዝንም? ጆሮ እሷን ተዋት። የራሳችሁ ጉዳይ እባክህ። ምን ይዙ ምን ሆነ ያለው? እሺ አሁን መክሊት የት ነው? እኔ ምን አባቅላለሁ የት እንዳለች? አዳም እንኳን ግጫስ ብላ ጥፋተኞች ነው። ሄሎ አና፣ እንዴት ነው ኤልያስ? እግዚአብሔር ይመስገን። እንዴት ነሽ? አለው። የት ሆና ነው? መንገድ ላይ ነው። የት? አላወኩትም። ኤልያስ? አቤት አንዬ። ላገኝ ፈልጌ ነው እኮ። የት ነህ? የድሮ የታሪ ቢሮ አካባቢ ነኝ። ሰው ጋር ነህ እንዴ? ብቻዬን ነኝ። ምን ነው? ምናልባት እንዳረብሽ ብዬ እኮ ነው። ችግር የለውም።
ግን ለምን እንደፈለግሽኝ ልትነግሪኝ ትችያለሽ? ስለ ጉዞ ማውራት አለብን። የምን ጉዞ? ኤልያስ ወደ ደሴ ስለምናደርገው ጉዞ ነው። ሀኒዬ እሱ ነገር እኮ ሀሳቤን ቀየርኩኝ እንዳትል። እንደሱ ሳይሆን እና እሱ ነገር እኮ ያልከኝ ለምንድን ነው? ያንቺ ነገር ነው ያሳሰበኝ ሀኒዬ። ኤልያስ ለምን ነገር ትደጋግማለህ? እሺ ካስከፋዎች በጣም ይቅርታ። ለማንኛውም መጣው እንነጋገራለን። እሺ ሀኒዬ። ጆሮ የተናገረው ነገር እውነት ነው ማለት ነው። ምንም ቢሆን የሰው ነገር የሰው ነው። እንዴትም ብዬ ላስቀራት ይገባል። ልትሄድ አይገባም ሀና። ፋኖሲ ኖላዊ እንዴት መጣ? ሰላምታ አይቀኑም እንዴ ፋኖስዬ? አይ ድንገት መተህ ግራ አጋባኸኝ። እንዴት ከርመሻል? እኔ ደህና ነኝ። አንተ እንዴት ነህ? ይመስገነው። ተቀመጥ። እሺ ምን ላምጣልህ? ኧረ በፍጹም ይልቅ አንቺ ተቀመጪ። ስሞት ኖላዊ አፈርሶ። ኧረ ጠላትሽን ፋኖሲ። እኔ የምልህ ቆይ ግን ምን እግር ጣለህ? ኖላይ ምን ሆነሃል? ልሰናበትሽ ነው የመጣሁት። አልገባኝም። የምን ስንብት? ወደ ደሴ ልሄድ ነው። ምን? ቆይ እንዴት? አዲስ አበባ የመጣሁት እኮ ለሕክምና ነው። ሕክምናዬን ደግሞ ታክሜ ከጨረስኩ እዚህ ምን እሰራለሁ? ቆይ ታክም መዳንን ያወቀው ገና በቅርቡ አይደል እንዴ? ምን እያልሽ ነው ፋኖሲ? እሱንስ ቶ ከኔ ለመሸሽ ፈልገህ ነው አይደል? አይ ኧረ እንደሱ አይደለም። እስኪ ቶ እኔ መች ጠፋኝ ብላ ነው። ይኸውልሽ ፋኖሲ እኔ እኮ ለሁለታችንም የሚጠቅመንን ለማድረግ ነው። ቆይ ግን ያንተ መሄድ ነው የሚጠቅመን? አዎ ያው ከና አባባሉስ ከአይን የራቀ ከልብ ይርቃል አይደለም የሚባለው? ለአንተ እንደዛ ሊሆን ይችላል፣ ለእኔ ግን እንደዛ አይደለም። እንዴት? ኖላዊ እኔ እኮ ለአንተ ያለኝ ስሜት ጋራና ተራራ የሚጋርደው አይደለም። ፋኖሲ ለእኔስ ቢሆን ይሄ ነገር ቀላል ይመስልሻል አይደል? ቀላል ባይሆን ልኖርማ አትወስንም ነበረ። ይኸውልሽ ኖላዊ ተው በቃ ምንም ነገር አታስረዳኝ። ለምን? ይኸውልህ ኖላዊ ለመሄድ ካሰብክ መንገድ ላይ መቆም አልፈልግም። ምን እንደምልሽ አላውቅም። ብቻ ፈጣሪ ሁሉንም ነገር ያስተካክለው። የእግዚአብሔርን እንኳን ተው። ተይ እንጂ ፋኖሲ እንደሱ እኮ አይባልም፣ ተመስገን ነው የሚባለው። እሺ ሁሉንም ነገር ተውና የዛሬን ብቻ እዚህ ዳር። አይ ማደር እንኳን በቃ ኖላዊ ዝም ብለህ ቅፍ አድርገኸኝ ዳር። ፋኖሲ ግን እኮ ኖላዊ እምቢ ብትለኝ አልሰማም። እሺ ማለት ደግሞ ግዴታ ነው። እሺ እንግዲህ በስመ አብ ወወልድ ወመንፈስ ቅዱስ። ምን ፈልገህ ነው? ያለሽ እንዴ? ጭራሽ ሴት ነሽ? አዎ ምን ነው? ጭራሽ በጠራራ ፀሐይ ልትዘርፊኝ ነው? ወደሽ ነው? በደንብ ነው። እባክሽ ተይኝ። የምታመልጪኝ መስሎሽ ነበር? ምንድን ነው? በመጀመሪያ ያለሽን ነገር አምጪ። እኔ ምንም የለኝም። እሱ ያልሽው ምንድን ነው እንዴ? ስልክሽን አምጪ። እንዴ ለምንድን ነው የምሰጥሽ? ስልኬን አትውሰጂብኝ እባክሽ፣ ስልኬን አትውሰጂብኝ። ገና ህይወትሽን እወስድብሻለሁ። ቆይ ምን አድርግሽ ነው? ቆይ ሌላ ምን ይዘሻል? እኔ ምንም አልያዝኩም። አሁን ለሰራሽው ስህተት አፍንጫሽን ልስበረው ወይስ ወገብሽን ልቀንጥስልሽ? ቆይ አንቺ ማን ነሽ? ታውቂኛለሽ? እስኪ ገምቺ። እንተዋወቃለን? የሆነ ቦታ ግን ያማቅሽ ይመስለኛል። መስሎሽ ነው? የኢትዮ
የኢትዮጵያ ሪል ስቴት አዋርድ አሸናፊ የሆነው ዲኤምሲ ሪል ስቴት በለቡ መብራት በፍጥነት እየገነባ ባለው ሳይት ብዙዎችን የቤት ባለቤት ማድረጉ ይታወቃል። እድሉ ላመለጣችሁ ደንበኞች እንኳን ደስ አላችሁ እያልን አዲስ ፔንታውስ ብሎክ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ከባለ 1 እስከ ባለ 4 መኝታ በተለያዩ ካሬ አማራጮች በማራኪ ቤት ዲዛይን ይዘን ቀርበናል። በ10% ቅድመ ክፍያ ከ60% የባንክ ብድር አማራጭ ጋር እንዲሁም የንግድ ሱቆችን ከ20 ካሬ ጀምሮ ሱቅ ከነሸማቾቹ ለሽያጭ አቅርበናል። የማስታወቂያ አይተው ለሚመጡ 10 ደንበኞች ብቻ እስከ 30% በሚደርስ ቅናሽ ተጠቃሚ ለመሆን ከታች ባለው ቁጥር ይደውሉ።